የተሻለ ምንዛሪ ካገኘ እኔ መጓጓት የሚጨንቀው መስሎሽ እንደዛም ካደረገ እንግዲህ ሞክረን በካርታ እንቀበለው በካርታ ብቻ ደሙን ሳይቀር ነው በስሪንጅ መመጠለት እባክሽ ንገሪ ተበላው ተዘረፍኩ ወይኔ ማን ይዘረፈሽ ምን ቀረኝ ገንዘቤን ወርቆችን ይልቅ ነገር ሳይመጣ ሚስቴን ያስወጡልኝ ምን አልክ ነገር ሳይመጣ አዋ እንዴ ሚስቴን የማናገር መብት የለኝም እንዴ እናንተ ልጆች ምን ያደረጋችሁ ነው ልጅቷ በሰላም መማራት ትችልም ማለት ነው ከቤቴ ያስወጣልኝና የምታደርግላትን ሁሉ እዛው በውጭ አድርግላት ቤትሽ 10 አመት የተቀመጠች ልጅ እንደ ውሃ መያዣ ላስቲክ አውጣና ጣልልኝ ስቲ ትንሽ እንኳን ህሊናሽን አይቆረቁሩሽም አንቺም ሆንሽ ጋሽ ታሜ በሙሉ ልባችሁ ይቅርታ እንድታደርጉልኝ ብቻ እሱ ምንም አያሳስብ ብርሃኑ የታሜንም ቢሆን ለኔ ተወልኝ የሉላዬን ደግሞ ለኔ ተይኝ ነው ምንድነው ሸኔ ቆንጆ በእናትሽ ልብሴን ይችላል አምጪልኝ ምንድነው ኤፊ ምንድነው በእናትሽ ሆንሽ ንገሪኝ ይችና ልብሴን አምጪልኝ ይልቅ አይዞሽ እኔ ቆንጆ ምን እንደሆንሽ ባላቅም አሁን ያለሽበት ቦታ ሰላማዊ ቦታ ስለሆነ ለመረጋጋት ሞክሪ ልብስሽንም እዚህ ላይ ጋር ትቀይሪያለሽ ነይ ሄሎ ይፊ ፊሽ ባስቸኳይ ይፈልጋል መምጣት ይችላል ኦፍ ኮርስ ይችላል በሰላም ነው ትንሽ የተፈጠረ ችግር ስላለ ነው ይልጠብቅ የተመችሽ ቦታ ጠብቂ አሁን የት ነው ያለሽው እዛችሁ ላይ የምንቀመጥባት ካፌ በረንዳ ላይ ነኝ በቃ መጣ ሰምኛለሽ አንቺ ይፍራታ ስትወጣ ላይሽም አው ወዴት አቅጣጫ ነው ሄደችው ወደ ላይ ታዲያ እንዴት አንቺ አልተከተልሻት ተከትያት ነበር ምን አለች መቼም አንቺ ምን ሆነሽ ነው ብለሽ ሳትጠይቂያት አትቀሪ ነገረችሽ ነገር አለ አረ ምንም አልነገረችኝም ተመለሽና ልብስ አምጪ ብቻ ነው ያለች እና ወሰሽላት አው አንድ ጫማና ትንሽ ልብስ ወስጄ ሰጥቻታለሁ የቱ ጋር ሆና ነው ልብስ አምጪልኝ ያለች እዛው መንገድ ላይ ቆማ ልብሷን ቀየረች እያልሽኝ ነው አልቀየረችም ጫማውን ብቻ አርጋ ልብሱን ይዛው ነው ሄደችው መንገድ ላይ የሰፈር ሰዎች ያላዩት እንጃ አይመስለኝም ጥሩ ስለዚህ አንቺ ብቻ ነሽ ያየሻት ማለት ነው ለሌላ ሰው አንዲት ነገር ትንፍሽቲና እንጣላለን እሺ እሺ በተለይ
ባዩሽ አንዲት ነገር ሰማው ብላ ብትጠይቀኝ ከንቺ ራስ አልወርድም ኧረ እኔ ለማንስ ቢሆን ምን ቆርጦኛ አወራለሁ አዎ አይዞሽ ሼፊ እኔ ልሂድና አንዳንድ ነገሮችን ይዤልሽ ልምጣ አንቺ ጋር ደንበኛ ራስን ዘና ለማድረግ ሞክሪ አልቆይም እሺ አንተ እንዴ ምን ያደረክ ነው ያልተወስደው ነው እንደዚህ ሰፈር ልጆች ጀመርክ ማለት ነው ምንድነው መጀመረው ከቤት ዕቃ ያወጡ መሸጥ ነው ምንድነው መጀመረው ትለኛለህ እንዴ ልሸጠው እንደሆነ በምን አውሽ ታዲያ ምን ልታረጋው ነው አንተ ጉድ ምን ልታረጋው ነው ምን ይሄን ሁሉ ምን ልታረጋው ነው ምንድነው የጎሰጎስከው ልሸጠው ካልሆነ ይሄንን ምን ልታረጋው ነው ይሄን ሁሉ ጉድ በመቤቴ ምንድነው የምትወሪውማ ከዚህ በፊት ዕቃ ሲሸጥ ታውቂያለሽ እንዴ ታዲያ ወደ ልትወስደው ነው ባክሽ አንዱ ጓደኛችን ከቤት ተጣልቶ ወጥቶ አዋተን አንድ ቤት ተከራይተንለታል እና አንዳንድ ነገሮችም ከየቤታችን እናምጣለት ስለተባባለ እኔ ይሄን ልወስድለት እኮ ማን ፈቀደልህ ማን ጠይቀ በገዛ ፈቃድ ምን ችግር አለውማ ታርቆ ቤቱ ከገባኮ የሚመለስ ነው ቆይኔ የምለው ደሞስ ጓደኛ በዚህ ነው ጸጉሩን የሚያበጥረው የሴት ነጠላ ጫማ ነው የሚያደርገው ለጊዜው ከምንም ይሻላል ብዬ ነው ባክሽ አይ ተወኝ እስቲ እንደው ከቤት ተጣልታ የወጣችሁ ሴት ናት ለሷ ላደርስላት ነው ብትለኛ ይሻል ጤና የለሽም ልበልማ ጤና የሌለህስ አንተ ማንንም ሳታማክር የቤቱን ዕቃ አንስተ ለማንም ልሰጥ የተነሳ ቆይ ለመሆኑ እህት ታውቃለች ነግረሃታል ምኑን ነው ምነግራት ትለኛለህ እንዴ ማበጠሪያውስ ቢሆን ጫማውስ ቢሆን ለሷ ሳትነግራት ለማንም ልሰጥ ያምራሃል አሁን ስለሌለሽ ነው በኋላማ መንገሬ ይቀራል ትሰማለህ እኔም ቢሆን ሞልቶ የተረፈኝ ሰው አይደለም አንዲት ነገር ከዚህ ቤት ይዘንዳ እንዴማ አትይኝም ኋላ ተናግሬያለሁ ነገር ሳታመጣ እያንዳንዷን ዕቃ ካነሳባት ቦታ መልስ ትለብሶ የላት ትከናነበው አማራታል ተናግሬያለሁ ኧረ ማካበ ዋፍሳ ከዚች ቤት አንድ ማንኪያ ይዘህ ትወጣና እንደምንጣላው ያባትህን ቀን ይስጠኝ እንጣላለን ተናግሬያለሁ አይ መጨረሻዬ
እንኳን ደስ ያለሽ። የአደራ ልጄን 10 ዓመት ከኖረችበት ቤቷ አባረርኩልሽ። ተው እንጂ ወንዶቶሃላ። አንድ ሰው ማድረግ ያለበትን ነገር እንዲህ በቶሎ ሲያደርግ እንዴት ደስ ይላል መሰለ። ጨካኝ። እስቲ አሁን ቤቱ ይስፋሽ። እኔ ትውጣ ያልኩት ቤቱ ጠበበኝ ብዬ ሳይሆን ላንተ በማሰብ እንደሆነ በግልጽ አማርኛ የነገርኩ መሰለኝ። አሽሙር ተናግረሽ ሞተሻል። የውሽ ዶሮ ራስ። የሚበጅህን በመከርኩ በማመስገን ፋንታ ጭራሽ ትሰድበኛለህ። ክፋት እንደ ሸረሪት ያደራብሽ ልበ ድንጋይ ነሽ። አሁን እስኪ ችን ምስኪን እንደዚህ ገፍተሽ ምን እንደምትጠቀሚ እናያለን። ይልቅ ቤት የታገኘህላት ቀረብ ያለ አካባቢ ነው? የትስ ቢሆን ምን አባሽ ያገባሽ? አይ መመላለስ ስለማይቀር ብዙ እንዳይርቅህ ብዬ ነው። ለምንድን ነው አንተ ግን እኔ በቅንነት ሳስብልህ በሌላ የምትወስደው? አንቺን ብሎ ቀን የሆንሽ ቅን ሳህሉ ሙት እያበዛኸው ነው። ለምን እንደ ሴቶቹ በቅናት አልተንጨረጨረችልኝም ብለህ ከሆነ ግልጹን ንገረኝና እኛ አቅሜን ያህል ልንጨርጨርልህ። ኧረ እንዴት ያለችዋ ሳማ ላይ ነው የጣለኝ እባካችሁ። ቆይ ወዴት? ከጀመርነውማ ልንጨርሰው ይገባል። ምኑን? የተጀመረው ነው። ምንድነው የምታወራው ሴትዮዋ? ምንድነው የተጀመረው? የቦታ ድልድሉ ተጀመረ አይደል እንዴ? የቦታ ድልድል? አዎና። እንዴ ታዲያ እንደዛ ከሆንኩ ለምን አባሽ አገባሽኝ? እንደዛ ነበርክ መቻልኩኝ። አሁን ከጊዜ በኋላ እንደዛ እየሆንክ መጣህ ነው እያልክ ያለሁት። ኦኬ ታዲያ በፊት እንዴት ነበርኩ? በፊትማ ከመጋባታችን በፊት ማለት ነው? አዎ ከመጋባታችን በፊት እንዴት አባሽ ነበርኩ? ያኔማ ሲያስነጥሰኝ አፍንጫህን ይሰረስር ነበር። ትን ሲለኝ ጉሮሮህን ይከረክርህ ነበር። ሲበላኝ ያሳክክህ ነበር። ብቻ በአጠቃላይ ሲጨንቀኝ ይጨንቀሃል፣ ሲያመኝ ያመሃል፣ ግራ ሲገባኝ ግራ ይገባሃል። ድንገት እንኳን ሙትት ብል አብረኸኝ የምትሞት ነበር የምትመስለው። ያኔውንማ ምኑን ትጠይቀኛለህ ብርሽ? ያኔውን ታዩ። አሁንስ? ዌል አሁንም ቢሆን ጠልተኛል እያልኩ አይደለም። ከልብ እንደምትወደኝ አውቃለሁ ብርሽ። ግን በሆነው ባልሆነው እየጠረጠርከኝ ያለው ነገር ምን ያህል እያመመኝ እንደሆነ ልደብቅ አልፈልግም። ኖ እስከ ዛሬ የምጠረጥርሽ በሆነው ባልሆነው አይደለም። እስከሚገባኝ ድረስ የምጠረጥርሽ በሆነው ባልሆነው ሳይሆን በሆነው አሃ አሁንም እዛው ላይ ነህ? አረ በጭራሽ ሉላይ፣ አሁንማ እየተነጋገርን አይደለም እንዴ? የሚሰማኝን እኮ ነው እየነገርኩሽ ያለሁት። ስማ፣ በዛ በጠዋት ቤታቸው ድረስ ሄደህ እናትና አባቴን ያጨስካቸው ይበቃል። እሺ አሁን ደግሞ እኔን ወዴት ልታጨሰኝ ያምራል? አረ እኔ ነኝ አንቺን ማጨስ የሚያምረኝ? አንዳች ነገር ያጨሰኝና ታዲያ ምን አባክ ነው ቅኔ የምትቀኝብኝ ብርሽ? እኔ ነኝ ባለቅኔ? በሆነው ባልሆነው ሳይሆን በሆነው ነው እየጠረጠርኩሽ ያለሁት ማለት ምን ማለት ነው እንዴ? ሽበት አለብሽ ሉላይ? አረ ወሬ ማስቀየር ነው። ከምሬ ነው ሉላይ። እንዴ ይኸውልሽ 1 2 25 ዓመት እኮ ሞልቷል። ሽበት ቢገኝብኝ ምን ይገርማል? 3
4 ወይኔ ጉዴ! አሁን ደግሞ እኔ እናንተ አልጋ እንለያለን ማለት ነው። እንዴት ማለት? እንዴት ማለትማ እኔ የኛን መኝታ ክፍል ይዛለሁ፣ አንተ ደግሞ የፍራታን ክፍል ትይዛለህ። እንዴ ደለደለው ማን ነው እሱ? እኔ። አንቺ ማን አባይ ስለሆንሽ? ኦኬ፣ አንተ የኛን መኝታ ክፍል ትይዛለህ፣ እኔ ደግሞ የፍራታን ክፍል ይዛለሁ። ምን ችግር? እኔ ጠፋው ሰውየው። ቀድሞ ነገር አልጋ መለየቱ ለምን አስፈለገ? ኧረ እባክህ አንዴ እኔ ጋ አንዴ እሷ ጋር እያልክ ልትኖርም ያምርሃላ። እንደዛ ካማረ እናትና ልጅ አረቄ ጠጣሽ። ስሜትሽ እንደዛ ከሆነ ለምን እስከ መጨረሻው አንለያይም? አልገባህም እንጂ እኔም እኮ በጀርመንኛ እንደዛ ማለቴ ነበር። ምንም ጀርመንኛ ያስፈልገው። ፍቺ ፈልገሻል፣ እኔም ተስማምቻለሁ። ካላስ አልጨረስንም። ደግሞ አሁን ምንድነው የቀረሽ? ከዛ በፊት ቤቱን በስምሽ ላዞርልሽ? ወይ የኛ ባለቤት አቅፈው ተኛሽ። እኔ ባዩሽ እንኳን ለራሴ ለሌላም እተርፋለሁ። ደግሞ ይሄን ቤት ተብሎ ይሄ አይደለም። የዚህ ግማሽ ቤት ቢኖርሽ እኔን እንደማታኖርኝ አውቃለሁ። እባብ ልቡን አይቶ እግር ከለከለው አሉ። እግር ከለከለው ሳይሆን እግር ነሳው ነው የሚባለው። ከተረትክ በትክክል መተረት፣ አለበለዚያ መተው። የኖረን ተረትና ምሳሌ የሚያዛባ ሰው በጣም ነው የሚያስጠላኝ። ኦኬ፣ አስጠልተኛል እያልሽኝ ነው? አልወጣኝም። ታዲያ ምን አባሽ እያልሽ ነው? የኖረን ተረትና ምሳሌ አታዛባ ልፈልጌ ነው። ግድ የለም ንገረኝ። በጣም አስጠልቼሻለሁ አይደል? አንተ አልክ። አቤት። ኧረ ምን ዝልግልጓ ነሽ በፈጠረሽ። መዝለግለግ ያልቻሉት እኮ ናቸው ቋ እያሉ የሚሰበሩት። አንቺን በጊዜ ነው መሸሽ። አልጨረስንም። አንቺ ሴትዮ ብትታይኝና ገብቼ ብተኛ አይሻልሽ? ይህን የጦጣ ፌዝሽን ትቀጥይና የማደርገውን አላውቅም። የት ሄጄ ልፈንዳ አለች አሉ ኤሊ። አሁን የኛም መኝታ ቤት ትይዛለህ ወይስ ኤፍራታን? ከሁለት አንዱን መምረጥ ስትችል ነው ገብተህ መተኛት የምትችለው። የመረጥከው ጋር ማለት ነው። ወይ ፈተና! አንቺ ግን ከምርሽ ነው? አንቺ ግን ከምርሽ ነው? አይታየም በዚህ በውድቅት ስቀልድ። በቃ አንቺ ምረጭ። እኔማ ገና ከመጀመሪያው የኛም መኝታ ክፍል ለኔ አልኩ አይደል እንዴ? ይሁንልሻ፣ ምን ችግር? አልጨረስንም። አዎ ገደል ግቢ። ፍሬንዴ ሞባይል ትገዛላችሁ? የታል? ምን አይነት ነው? እቃውማ ጸዳ ያለ ነው። ስንት ነው? ስንት ገዛኛለህ? ሻጩ እኮ አንተ ነው የምትሸጥበትን ነገር። አዲሱ 4000 ብር። ለምን ስለ አዲስ እናወራለን ጀለሴ? አዲስ ነው፣ አሮጌ ነው። ስልህ ካላወቅከው ብዬ። በዚህ ላይ 6 ወር እንኳን አልተጠቀምኩበትም። ከውጪ ነው የመጣልኝ።
እንኳን 6 ወር 6 ቀንም ከተጠቀምክበት ያው ባሮጌ ስም ነው የሚገባው አይደል እንዴ? አዲስ ነው ብያለ ሸጠው ነገር እሱማ ልክ ነው። እና ስንት ወስዷል? ነገርኩ አንተ መሸጥበትን ነገር። እሺ 2000 ብር ወሰደው። በዋጋው ግማሽ ማለት ነው። አንተ እጅህን ተስመህ 3000 ብር ታሻግረዋል ወይ? 3000 ትቀልዳለህ አይደል ጀለሴ? 1500 ብር እንኳን በገዛ አመት ይቆያል። ብር ይዞ ነው የሚተኛው። እሺ ስንት ወስዷል? አንተ የመጨረሻውን ከዚህ በታች አያዋጣኝም የምትለው ንገረኝ። ካዋጣኝ ወስደዋል። እሺ በቃ ሁለቱን ልቀንስልህና 800 ወሰደው። አያዋጣኝም እንዴ ፍሬንድ? እኔ ነገርኩ። አንተ ለምን ይሄን ያህል አትለኝ? 1000 ብር ልክፈል? 4000 ብር ሞባይል 1000 ብር ስትል ትንሽ አይከብድም እንዴ? ምን ይከብደኛል? ገበያ አይደል እንዴ? እሺ በቃ ከ5 አድርግልኝ። 1 ብር አልጨምርልህ። ከፈለክ 1000 ብር ልክፈል። ካልሆነ አሊ በደርቼ 1000 ብር እንኳን አላበድኩ። ሌላ ቦታ ዞረ ብትመለስ ግን 500 ብር አልገዛ። አይሻለም 200? ጦሴን ይዞ ሄድ ባክሽ። ኮንዶ ሰበሰብኩት ወንዶ ወሰደብኝ። እንደገና ኮንዶ ሰብስቤ ተካዋለሁ። እኔ ደና ልሁን እንጂ ገንዘብ ምን አባቱ በራሱ ጊዜ መጣር በራሱ ጊዜ ይሄዳል። ወይ መሲ ግን ታድለሽ። እኔ በሆን እብድ መሆን ነው ይመስለኝ። አረ ጠላቴ በድ እንኳን ይሄ ለምን ያለኝ ገንዘብ ሁሉ እልም አይልም። እንደገና ሰርቶ ማግኘት ይያለ ማበድ ምን አመጣ? እውነትሽን እኮ ነው መሲ። ራስ ደና ብላለሽ ቀማል። ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄ ደግሞ ያለ ነገር ነው። ዝም በይ በእናትሽ። አንቺን አናቀሽም? ደርሶብሽ አላየንሽም? 500 ብር ጠፋብኝ ብለሻል። እንደዛ ልትሰቃይ እየደረሽው መቼ ነው ደግሞ 500 ብር የጠፋባት? የበፊቱ ቤታችን እያለ ብታያት መሲ የእናቷ መርዶ የሰማች ነበር የምትመስለው። ያን ጊዜ እኮ እንደዛ የሆንኩት 500 ብር ትልቅ ገንዘብ ሆኖብኝ አይደል? እና ምንድነው አይን ባይን በገዛ ጓደኛዬ መሞጭለፍ ያቃጥሎኝ ነው እንጂ 500 ብር ትልቅ ገንዘብ ነው። ያን ጊዜ ቢዝነስ መውጫ አይደል እንዴ? ያኔ ግን እንደዚህ ሚል አንድም ቃል አልወጣሽም ነበር። እስኪ በእናትሽ ተይ። ደና የረሳሁትን ነገር አንስተሽ ልታቃጥይ ነው እንዴ? አይ መከራዬ ፖሊሶቹ ናቸው። አንሹ መሲ፣ ግድ የለሽም። የሆነ ነገር አግኝታ ይሆናል። አንሹ። ሄሎ አዎ ነኝ። ስሙንማ አላውቀውም አልኳችሁ አይደል እንዴ? አልነገረኝማ። ለምንድን ነው መጠየቅ የነበረብኝ? እኔ ከስሙ ምን አለኝ? ከአሜሪካን የመጣሁት አለኝ አልኳችሁ እንጂ ከአሜሪካን የመጣ የሚል ቃል አልወጣኝም። ችግሩ ከኔ እንደሆነማ አውቃለሁ እኮ። የቅርቤ የምላቸው ሰዎች ነገሩ ሪፖርት መደረግ አለበት ስላሉኝ ብቻ ነው ወደ እናንተ የመጣሁት። ካቅማችሁ በላይማ ምን ማድረግ ትችላላችሁ? ልክ ነህ። ፈጣሪ ከኛ ጋር ይሁን። እሺ ሰላም ዋል። እሺ ኤለ በጣም የምቸኩልበት ጉዳይ ስላለ እንጂ ይሄን የመሰለ ሞባይል በ1000 ብር አንተ ግን ከመሬት አገኘው በል እንጂ ገዛው ብለን እንዳትወር። ምንም ችግር የለውም ጀለሴ። ከመሬት ነው ያገኘሁት እንልሻለሁ። ቁጥር ይመች። ንጹህ ቃ ነው። ስንት ይላል ትላለህ? 250 ሄድ? በእርግጠኝነት ከሁለት በላይ ሄዳል። አንተው እስኪ ኤፌ እንዳይደብርሽ ኤፌም ምናምን ክፈችና ጋደም ብለሽ ራስሽን ዘና አድርጊ። ችግር የለም ብሽ አትጨናነቅሽ። ነገ መቼም ክላስ እንደምትገቢ ነው አይደል? እንደ ሁኔታው ነው። ኦኬ ኮንኩ ልገባ እችላለሁ። ካልገባሽ ግን ከክላስ እንደወጣን በቀጥታ ወደዚህ ነው የምመጣው። ስትገባ ደግሞ ደውልልኝ። እንዴ ስልክ ደግሞ ምን ሆኖ ነው? ቀኑን ሙሉ ስደውልልህ እኮ ሲጮፍ ነው የሚለው። ወይ ሳልነግርሽ ረስቼው ዘግቼው እኮ አይደለም። እና ስልኬን የመርካቶ ሌቦች ነደፉኝ አይደል እንዴ? አትለኝ። ሙች
ነገ አነስተኛ ስልክ ፈላልጌ እስካገኝ ዛሬ መደወል አንችልም። እጭ ሲያናደድ የመርካቶን ነገር እያወቅኩ አንተስ ምን አፈዘዘ በእናት? የሌባ ሲሳይሆን ሲለኝ ነው። ምን ታርጊዋለሽ? ታዲያ እስከዛ የኔን ስልክ ለምን አትይዘው? ኖሮስ ምን ያደርግልኛል አንተንም ማላገኝ ከሆነ? እኔ ምንም አያደርግልኝም። ላንቺ ግን ቢያንስ ለኤፍኤም እና ለፌስቡክ ይጠቅምሻል። ግድ የለም በእናትህ ያዘው። ኤፍኤሙ ቻሊዘው ሳይምሽ ቢል ቆስቁሶ አይዞሽ እሺ። ደህና ደሪልኝ። መሰረት የለችም እንዴ? አለች። ሂጂ ጥሪላቸው። እስከዛ ምን ይምጣ? ቆይ እሷ ትምጣ። ዌልካም ጋሽ ታሜ። አይ እንዴት ነሽ? እንዴት ነሽ? ለመሆኑ በደህና ነው እንዴ? እፍት ያልከው? ደህና ነኝ። እንዴት ነህ? ታዲያስ ደህና ነሽ ወይ? እንዴት ነሽ? ተጠፋፋን እኮ በጣም እንጂ። ታዲያስ ተጠፋፋን በጣም። ምንድነው የምሰማው መሲ? ምን ሰማ? ቅድም ከችሎት ስወጣ አይደለም እንዴ አግኝቶኝ የሚነግረኝ አለማየሁ? አዎ ትላንት መጥቶ ስለነበረ ነው እሱም የሰማው። ምን ልቅዳለህ ጋሽ ታሜ? እኔ እንኳን ቢመሽም ሳልጠይቅሽ አላልፍም በሚል ነበር አመጣጤ። የሆነ ነገር ልውሰድ ብለሽ ነው? አዲሱ ቤት መተህማ በደረቋ አትመለስም። ውስኪ ልቅዳለህ? እሺ ይሁን። ጨርሶ ለማመን የሚከብድ ነገር ነው የነገረኝ። ምን ታረጋዋለህ? አጣቢ ነበርና አለቅላቂ ያዘዘብን ሲባል አልሰማህም? ለመሆኑ ምን ያህል አብሮሽ ቢቆይ ነው እንዲህ አፈዘዘሽ? በፈጣሪ 3 ቀን ነው እዚህ የከረመው። በአራተኛው ቀን ደህና አድርጎ አገነተረኝና እንደ መንፈስ ተሰወረልሃለሁ። ብዙ አመት ውጭ ሀገር ኖሮ እንደመጣ ሰው ሆኖ ነው የቀረበሽ አለኝ አለማየሁ። ልክ ነው። ታዲያ እንዴት ነው ትንሽ እንኳን የሚያጠራጥር ነገር ያላየሽበት መስል? ኧረ ተወኝ ጋሽ ታሜ፣ ለጉር ተክኖበታል እኮ ነው ማወራ እንጂ እኔ መሰረትማ እንዲህ በቀላሉ ምጃጃል ይመስልሃል? እኔስ የገረመኝ እሱ አይደለ? እንግዲህ አንዳንዴ እንዲህ ይሆናል። ምላጭን አይቆርጠውም የሚባለው ውሸት ነው። አንቺ ገና ትቀልጃለሽ አይደል? መቀለዱ ነው እባክህ የሚያዋጣው። አንዴ ከሆነ በኋላ እኝኝ ስትል ብትኖር ምን ጠብ ይልልሃል? እሱስ ልክ ነሽ። እኔ የምልሽ የጥሬ ገንዘቡንስ አለማየሁ ነግሮኛል። ወርቁ ምን ያህል ነው? ብዙ ነው? በትንሹ ሩብ ኪሎ ገደማ ይሆናል። የፈጣሪ ያለ ሂጂ። ይሄንንም ያንቀን አድርጌው ስለነበረ ነው የተረፈልኝ። በዚህ አይነት ጥሬ ገንዘቡ ምን አለ? ተው እባክህ፣ እኔ በበኩሌ ካይምሮ ያወጥቻለሁ። ይልቅ አንተ እንዴት ነህ? ስራ ምናምን? እኔ ምን ሆናለሁ? ስራ ምን አባቱ ይሆናል ብለሽ ነው? አይ ሚስ ላምባሊና ባቡር እስካላለፈም እንዴ? ለምንድነው ግን ሰላም አትሰጡኝ ዲና? በቃ ሰው ብቻው መሆን አይችልም ማለት ነው? ታዲያ እንደዚህ ለብደት ጉዳይ ላይ ሆነሽ እያየንሽ ዝም እንድንሽ ትፈልጋለሽ? ምን ሆኜ ነው ማብደው? ፎር ክራይስት ሴክ። ወይ ኤዲዬ፣ ዛሬ ደግሞ ምን ነው ሆድ ብሶትሽ ከፋ? ንገሪኝ፣ ምን ሆኜ ነው ማብደው? እንደ ናርሲሰስ የገዛ ነጻብራቅሽን አፍቅረሽ ነው። ነጻብራቅ ደግሞ ይታያል እንጂ አይደሰስ አይጨበጥ። የገዛ ነጻብራቅሽን አፍቅረሽ ምን ማለት ነው? አንቺ ምናሴን ያፈቀርሽ ይመስልሻል እንጂ ያፈቀርሽው ለምናሴ ላምባሪና ልትሆንለት የምትፈልገው የገዛ ነጻብራቅሽ ነው። ይሄንን ነገር በአማርኛ ልትነግሪኝ ትችያለሽ? ኧረ እባክሽ አይንሽን ግለጪ ኤዲ። ምን የሚሉት መንበዛበዝ ነው? እንኳን ማፍቀርሽን መፈጠርሽን የማያውቅ ሰውዬ አፈቀርኩልሽ በቅኑሽ ስጋ ትጨርሻለሽ? እውነቷን እኮ ነው ኤዲዬ። እኛ ሁኔታሽ ስላሳሰበን እንጂ ሆነ ብለን ሰላምሽን ልንነሳ ፈልገን ይመስልሻል? ኧረ ዝም በያት። ወይ ደፍራይ ልቧን አልተነፈሰችላት።
ወይ ማያት ሆኖ ሁኔታውን ተረዳት ሰው ከሰማይ ጉም ፍቅር ያዘኝ ብሎ እንዲሆናል